አላህ ሆይ ባንተ ተጠበቃለሁ ከሌሊትና ከቀን አንኳኪ በኸይር የሚያንኳኩ በቀር። በሩን ከፈትኩት የፖሊስ መኪና ነው ያለው። ጠየቁኝ እገሌ ነህ ወይ አሉኝ። አዎ አልኳቸው። አላህ ሆይ ኸይር አድርጎ አልኩ አሉኝ። በልና አብርሃም ለአሳሳቢ ጉዳይ እንፈልጋለን። لم أتخذ فلانا خليلا يا ويلتى ليتني لم أتخذ الأخلاء يومئذ بعضهم لبعض عدو إلا المتقين نعم إلا المتقين قل لي من تصاحب لفضيلة الشيخ خالد الراشد ወደ አንተ የዚህ ጎረቤት ታሪክ ያ ከኔ ጋር የሚኖር ባንድ አካባቢና ሰፈር አባቱ እያለቀሰ መጣና ስሞታ ያሰማል። ታሪኩን ሊነግረኝ ሐዘንና ስቃይ ተሞልቶ ታሪኩ የጓደኛ ባህሪ ጓደኛ ላይ እንዴት እንደሚሰርጽ ያሳያል። የአባት ለቅሶ ቀነሰና የልጁን ታሪክ መናገር ያዘ። የ19 ዓመት ልጅ ነው ይላል። ስለ ልጁ ሲናገር ሳሊህ ነበር፣ የተረጋጋ ኸይርን የሚወድ ሰላቱን የሚጠብቅ መሄድ የሚመጣው ከጥሮች ጋር ነበር። ከዛም በቅጽበት ሁኔታው ተቀየረ። ጓደኞቹን ተወ። ነገረ ስራው ሁሉ መቀየር ጀመረ። ጸባዩን ተለወጠ። እያደር ብዙ የሚያመሽ ሌሊት የሚያነጋ ሰላት እየተሰገደ መተኛት ጀመረ። ከትምህርት ቤት መቅረት በተደጋጋሚ መዋሸት ጀመረ። የውሸትን ጥበብም ተማረ። ወንድሞቹን ማታለል ያዘ። እናቱንም ገንዘብ ለማግኘት ሲል በየትኛውም መንገድና አጋጣሚ የሲጋራ ሽታ መሽተት ጀመር። ከሱ ወደ ቤት በገባ ቁጥር ያኔ እንዳልነበረ ሽቶና ሚስክ እንዳልሸተተ ልጄ ተቀየረ። በፍጥነት ተመለከትኩ። እሱ እያደር አደንዛዥ እጽ መውሰድ ጀምሯል። የሚያሰክርም ይጠጣል። ይህ ሁሉ የተፈጸመው በአጭር ጊዜ ውስጥ ነበር። ይህ እንግዲህ የሸረኞችን ተጽዕኖ ያመለክታል። ልክ እንደ ሰደድ እሳት በአጭር ጊዜ ውስጥ ሁሉን እንደሚያቃጥል አባቱ ታሪኩን እየነገረኝ እንባው በጉንጮቹ ላይ ይፈሳል። በመጨረሻም አለ መድኃኒቱን ፈለግኩለት፣ ከዚህ የሚያድነው ወደ አመል ሆስፒታል አስገባሁት። መድኃኒት እምቢ አለ። ለሕክምና ወደ ውጭም ተጓዝን። ሚድንበትን ፍለጋ ትንሽ አገገመ። ከዛም ከውጭ ስንመለስ ጓደኞቹ ዙሪያ ተመለሰ። ከመጀመሪያው የባሰው ነው ተገኘ። ሌላ መፍትሄ አላገኘውም ቤት ውስጥ ካላሰርኩት በቀር። ወይ በመድኃኒቱ ይድናል አሊያም በሱሱ ይሞታል። አሰርኩት በቤታችን አንድ ክፍል ውስጥ። በአላህ ይሁንብኝ አባትየው ይህንን ታሪክ ሲነግረኝ ግንባር ለግንባር ነን ይላል። አሰርኩት በቤት ውስጥ አንድ ክፍል። ይበላል ይጠጣል እዛው፣ ሁኔታውንም ይከውናል። እኔም ነበርኩ ምግብና መጠጥ ማስገባለት። ለመላው ቤተሰብ አስጠንቅቄያለሁ፣ በሩን እንዳትከፍቱለት። በየትኛውም ምክንያት በየትኛውም ሁኔታ ምን ቢያማር ምን ቢያለቅስ በፍጹም በሩ እንዳይከፈት ነበርኩ። ጩኸትና ለቅሶን የምሰማ ልቤ ክፉኛ እየተጎዳ፣ ነገር ግን እኔ መድህኑን እፈልጋለሁ ከገባበት ሱስ ከነዚህ ሸረኞች ጋር ተገናኝቶ። ከዕለታት ባንዱ ቀን ከሥራ ወጣው። ከአስር በኋላ የክፍሉ በር ክፍት ሆኖ አገኘሁት። እሱ አልነበረም። አልኩኝ እገሌ የታል? ማነው በሩን የከፈተለት አሉኝ። አያቱ መጣች ለዚያራ። ድምጿን በሰማ ጊዜ መጮህ ማልቀስ መጣራት ጀመረ። አያቴ ይኸው አስቸገሩኝ፣ አያቴ ይኸው በደሉኝ፣ አያቴ እኔ ተጸጽቻለሁ፣ ርቄያለሁ፣ ከዚህ በኋላ አይለመደኝም። አልተወም። አሳዛኝ ቃላቶቹን ለአያቱ መደጋገም። ምስኪኑ አያቱ በሩን ከፈተችለት። ታዲያ ያኔ ሸረኛ ጓደኞቹ በቤቱ ዙሪያ ያሽከረከሩ ነበረ። በመኪናቸው ምልክትም ትላክስ ያደርጉለት ነበር። ይህን በሰማ ጊዜ ወደ እነሱ ወጣ። አባት ይላል እንባው አሁንም ይፈሳል። ወጣው ፍለጋ በሁሉም ቦታ ኮቴውን እንኳን ማግኘት አልቻልኩም። በወጣበት አልተመለሰም። 3 ቀናትን ጉድጓድም አልቀረኝም። እሱን ፍለጋ ሄድኩበት። እሱንም ሆነ ጓደኞቹን ላገኝ አልቻልኩም። ጉዳይና ጉዳዩን ለአላህ ትቼ የሆነ ስሜት መጥቶ ውስጥ ይለኛል እሱ አይመለስም። ከ3 ቀናት በኋላ በረፋድ ምሽት ሰዓት ላይ አንድ አንኳኪ በሬን ያንኳኳል። አልኩኝ አላህ ሆይ እኔ ባንተ ተጠበቃለሁ ከሌትና ቀን አንኳኪ በኸይር ከሚያንኳኩ በስተቀር።
በሩን ከፈትኩት የፖሊስ መኪና ነው ጠየቁኝ እገሌ ነህ ወይ አዎ አልኳቸው አላህ ወይ ኸይር አድርገው አልኩኝ በልና አብረህን ለሳሳቢ ጉዳይ እንፈልጋለን ልብሴን ለበስኩ ከነርሱ ጋር ወጣው ልቤ በድንጋጤ ይመታል ጉዳዩ ምን እንደሆነ አላውቅም ምን ጉዳይ ምን ታሪክ አሉኝ ቆይ ጠብቅ ደረስን ወደ አንድ ሱፐርማርኬት ቅርብ ወደ ሆነው ከቤታችን ያኔ ሱቁ ተዘግቷል እጅግ በጣም ስለመሸ በሩን ከፈቱት ወደ ሱፐርማርኬቱ ገባን ከዛም ወሰዱኝ ወደ መታጠቢያ ክፍል ከዛም ከፈቱት አንዱን በራፍ አሉኝ ተዋወቅ ከዚህ አስክሬን ጋር እሱ ልጄ ነው እሱ የ19 ዓመት ልጄ ነው እሱን ያሳደግኩት ለመልካምነቱ ይሮጥኩለት አንድ ቀን አለም ነበር ወንድ እንዲሆንልኝ አብሮኝ የሚሄድ የሚያግዘኝ በዲኔና በዱንያ ጉዳይ እዚህ ሞቶ አገኘሁት መታጠቢያ ክፍል ውስጥ የቀረው አደንዛዥ እጽ ከጎኑ አለ የታሉ ጓደኞቹ የታሉ እነዛ ሸረኞች ለምንድን የተውት ለምንስ ከሱ ራቁ በአላህ ይሁንብኝ ይለኛል እንባው ጉንጮቹ ላይ አድርጎ ወላሂ እሱ በርግ ሳሌህ ነበር በአላህ ይሁንብኝ እነዚህ ሰዎች ይጸጸታሉ አንዳቸውን ይረግማል አላህ ሲል እነዚህን ሰዎች ሲጠቅስ لقد أضلني عن الذكر بعد إذ جاء